በእነርሱም ውስጥ ያለ ሁሉ በረከትና ክብር ምስጋናም ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ ይላል። ፍጥረት ሁሉ የሚያመልከው ጌታ እግዚአብሔር ይመስገን። አሜን። ያልተዳሰሰው ግዑዛን ፍጡራን በውሃ ውስጥ ያሉ በባህር በምድር ከምድር በታች በላይ ሁሉም አጽናፈ ዓለም ሁሉ እንደ kind of universal choir ሃሌሉያ የሚያመልኩት የሚዘምሩት የማይገቡ ይናገራሉ ማንላቸው በምን መልኩ ለእግዚአብሔር ክብር ምስጋና ያመጡ ብለን ማንረዳቸው ፍጥረታት ሁሉ ኢንትሪንሲክ ቫልዩ የእግዚአብሔርን ክብር የእግዚአብሔርን ግርማ ምስጋና እውቅና ይሰጣሉ ማለት ነው። እና እኛ ብቻ አይደለም የምናመልከው ፍጥረት ሁሉ ያለ ታላቅ አምላክ ነው የምናመልከው። አሜን። የእግዚአብሔር ስም የተባረከ ይሁን። አሜን። ልቤ ላይ ያለው ሀሳብ ስለ ህብረት ነው። አካፍላችሁ ያስባል ህብረትን ትንሽ እንደገና እያየሁ እንደገና እየጸለይኩ ህብረት ምንድን ነው? ክርስቲያናዊ ህብረት ወይም መንፈሳዊ ህብረት ወይም ኮይኖኒያ ወይም ኮሚዩኒየን የምንለው ነገር ሪሊ ምንድን ነው የሚለው አንድ ሁለት ሶስት ዓመት ሆኖኛል በተለየ ሁኔታ መጸለይ ማሰብ ከጀመርኩና እግዚአብሔር አስተማሪ ነው ነገር ማካፍላችሁ ህብረት ወይም መንፈሳዊ ህብረት ወይም እግዚአብሔራዊ ህብረት ወይም ክርስቲያናዊ ህብረት የእግዚአብሔር ፕላን የሰው አደረጃጀት አለ፣ የሰው ፍላጎት አለ። አንድ ሶስት ነገሮችን የምነግራችሁ መጀመሪያ በጣም ሞልዶን አልፎ ነገር ነገራችሁ ህብረት ወይም መንፈሳዊ ህብረት የእግዚአብሔር ማንነትና ባህሪ የእግዚአብሔር ማንነቱ the very essential existence of God እግዚአብሔር ራሱ በህብረት ውስጥ የሚኖር አምላክ አሜን። እግዚአብሔር ራሱ ስናውቀው ሲንጉላሪቲ አለ፣ በፕሉራሊቲ ነው የምናውቀው፣ በትሪኒቲ ነው የምናውቀው። በአብ በወልድ በመንፈስ ቅዱስ ፍጹም የሆነ ፍቅር፣ ፍጹም የሆነ ህብረት፣ አንድነት ኦቨርፍሎ ኦፍ ላቭ ነው። እግዚአብሔር ራሱ ማንነቱ ነው። ህብረት ማለት የሆነ አደረጃጀት የሆነ ቴክኒካል ሜካኒካል የሆነ ኦርጋናይዜሽናል ነገር ብቻ አለ። the identity of God እግዚአብሔር ራሱ በህብረት ውስጥ ነው የሚኖረው እና የእግዚአብሔር ማንነት ነው፣ የእግዚአብሔር ባህሪ ነው። እግዚአብሔር ራሱ የሚኖርበት ኤግዚስት የሚያደርግበት መንገድ። በዚህ ምክንያት እግዚአብሔር ሪሌሽናል ጋር ለሰይ ህብረት የሚፈልግ አምላክ፣ ግንኙነት የሚፈልግ ኮሚኒኬሽን የሚፈልግ አምላክ በአብ በወልድ በመንፈስ ቅዱስ መካከል ያለው በሶስት አካላት ግን ፍጹም አንድ አምላክ በሆነበት በፍጹምና ጥልቅ በሆነ ፍቅርና ውህደት ውስጥ ፔሪኮሌቲካል ሪሌሽንሽፕ ወይም ደግሞ ኮኤግዚስተንስ ኮሂረንስ ነው የሚኖረው እግዚአብሔር ግን በአንድ ግን ፍጹም በሆነ ፍቅር ግን ፍጹም በሆነ ህብረት። ስለዚህ ህብረት ስናስብ የሆነ ከቤተክርስቲያን ተግባራት ውስጥ አንዱ ብቻ አለ። ኖት የሆነ አክቲቪቲ ነገር አለ። ህልውና የኛ ብቻ የእግዚአብሔር ራሱ ህልውና እግዚአብሔር ኮሚዩናል ጋር ሶሻል ጋር ሪሌሽናል ጋር እና ስትራክቸራል ፎርሙላው ነው። አሁን ማጽናት ዓለሙን ራሱ ስታዩት ብቻውን ኤግዚስት የሚያደርግ አካላት አለ። ቅድም እንዳልኩት ለምሳሌ ፕላኔቶችን ስታዩ አንዱ ፕላኔት ብቻ ይሽከረከራል፣ የሌላኛው ማግኔቲክ አትራክሽን ያስፈልገዋል። ለምሳሌ ሰው ልጅ ነው ሊኖር አይችልም፣ ኦክሲጅን ከጥሎች ማግኘት አለ። ግሪን ፕላንትስ ምግብ ካላዘጋጁ ይስተናል። ፀሐይ ከጨረቃ ጋር፣ ወንድ ከሴቶች ከወንዶች ጋር፣ እንስሳት እጽዋት እርስ በርሳቸው እንዲቆላለፉ እንዲተሳሰሩና ኔክሰስ ኦፍ ሪሌሽንሺፕ እንዲኖር እግዚአብሔር ህብረት የሚባልን ዩኒየን የሚባልን እንደ ቀመር ተጠቅሞበታል። በአጽናፈ ዓለም ውስጥ ከየት መጣ? ከራሱ ማንነት። ከራሱ ማንነት ያልተቀዳም ነገር አጽናፈ ዓለም አላስገኘም። አጽናፈ ዓለም ራሱ የተገኘበት መንገድ የእግዚአብሔር ማንነት። ስለዚህ ግለኝነት
ወይም ደግሞ ነጠላነት ወይም ኢንዲቪጁዋሊስቲክ negation of God's plan, even God's identity. እና ህብረት የእግዚአብሔር ማንነትና የእግዚአብሔር ባህሪ ነው። እግዚአብሔር አጽናፈ ዓለሙን የፈጠረበት የሰራበት ቀመር ነው፣ ፎርሙላ ነው። ራሱ እግዚአብሔር የሚኖረው በህብረት ነው። እግዚአብሔር የሚፈልገው ህብረት ነው። እግዚአብሔር ፍቅር ነው ስንል ሰው ከተፈጠረ በኋላ የመጣ እግዚአብሔር ባህሪ አይደለም። ለዘላለም እግዚአብሔር ፍቅር ነው። ፍቅር ደግሞ ሪሌሽናል ቋንቋ በእግዚአብሔር በሶስቱ አካላት ውስጥ ስላሴ በስላሴ ውስጥ ያለ ግንኙነት ወይም ውህደት ወይም መተሳሰብ ወይም መሸመን ቦንዱ ፍቅር በሚባል ቦንድ ውስጥ ነው እግዚአብሔር የሚኖረው። ስለዚህ ፍቅር ራሱ የእግዚአብሔር ማንነት ነው። ፍቅር ራሱ የእግዚአብሔር ማንነት ነው። ስለዚህ ህብረት መጀመሪያ ስናስበው ወይም መንፈሳዊ ህብረት ስናስበው እንደው ዝም ብሎ የቸርች ቋንቋ ብቻ ሳይሆን የእኛ ፍላጎት የእኛ ምርጫ ብቻ ሳይሆን እግዚአብሔር በአጠቃላይ የሚሰራበት ፎርሙላ እግዚአብሔር አጽናፈ ዓለሙን የሚያስተዳድርበት ማኔጅ የሚያደርግበት ቀመሩ ስትራክቸራል ፎርሙላ ከየት መጣ ስንል ከራሱ ማንነት ያልተገኘ ነገር በዓለም ላይ አለ። ስለዚህ ህብረት በጣም ጥልቅ ነገር ግን በጣም ይለቅ ነገር እና ወደ ሁለተኛው ሀሳብ ጀምሮ ሀሳብ ህብረት የእግዚአብሔር ማንነትና ባህል ግን ይሄ ጥልቅ የሆነ አምላካዊ ህብረት ስላሴያዊ ህብረት ስላሴያዊ ግንኙነት ጥልቅ የሆነ ፍቅር በአብ በወልድ በመንፈስ ቅዱስ መካከል ያለ አንድነት አጽናፈ ዓለሙን ያስገኘው በአጽናፈ ዓለም ውስጥ የተንጸባረቀው ሬፕሊካ ሆኖ በፍጥረት ውስጥ በእኛ ውስጥ እርስ በርሳችን አንዱ ለአንዱ ጥገኛ በሆነበት መንገድ የታየው ይህ የእግዚአብሔር ፍቅርና ህብረት ሞልቶ ሲፈስ ሰው እግዚአብሔር ይህን ፍቅሩንና ይህን ማንነቱን ለሰዎች ማካፈል ፈለገ። በመልኩና በምሳሌ መፍጠር ፈለገ። በዚህ ድንቅ አምላካዊ ህብረት ውስጥ እንድንሳተፍ እንድንካተል ከእግዚአብሔር ጋር አብረን ህብረት እንድናደርግ የእግዚአብሔር ማህበር ውስጥ እንድንገባ እግዚአብሔር ስለፈለገ የእሱን ባህሪ የእሱን አቅርቦቶች ሁሉ የእሱን ህይወት ሁሉ ለእኛ ሰጥቶ ከእሱ ጋር አብረን ህብረት እንድናደርግ ሰው ፈጠረ። ሰው መጣ። ሚኒንግፉል ፓርቲሲፔሽን እንዲኖር ልክ እንደሌላው ፍጥረት ብቻ ሳይሆን ሰው ደግሞ ትንሽ በእግዚአብሔር ባህሪና መልክ ተፈጥሮ በተለየ ሁኔታ ከእግዚአብሔር ጋር ድንቅ ህብረት እንዲያደርግ ድንቅ ሪሌሽን እንዲያደርግ ለዚህ ታላቅ ክብር ለዚህ ትልቅ ዓላማ ሰው እንደገና ተፈጠረ። በጣም የምወደው ኤደን ገነት ውስጥ የተፈጠረው ነገር እግዚአብሔር የሚናፍቀውን ሰው አለ። የሚናፍቀውን ህብረትና ሪሌሽን አለ። የእግዚአብሔር ድምፅ በኤደን ገነት ይመላለስ ነበር ይላል እግዚአብሔር። በአራቱ ወንዞች መካከል ሁሉ በሞላበት በፊሶን በጉዮን በኤፍራጥስ በጢግረስ የሚበላ የሚጠጣ ሁሉ ነገር ባለበት እግዚአብሔር ራሱ ከተገኘበት ድምፁ ሁሉ ነው ባለበት በዛ በሚያምር ስፍራ ውስጥ እግዚአብሔር ሰውን አስቀምጦና ትንሽ ማለት ጀመረ። የእግዚአብሔር ናፍቆት የእግዚአብሔር ፍለጋ ከሰው ጋር ህብረት ማለት ህይወትን ማካፈል ማንነቱን መግለጥ ማሳየት ወዳጅ ማለት ጓደኛ ማለት እግዚአብሔር ፕላን ሰው በዚህ ደረጃ ነው ያከበረው። ሰው በዚህ ደረጃ ነው የፈለገው። ታስበው ዘንድ የሰው ልጅ ምንድን ነው? ታከብረው የሰው ልጅ ምንድን ነው? በዚህ ደረጃ እግዚአብሔር ትልቅ ቦታ ለሰው ልጆች ይሰጣል። ከዚህ ህብረት ውስጥ አብረን ኢንጆይ እንድናደርግ የሚያሳዝን ነገር ተፈጠረ። በዘፍጥረት ምዕራፍ 3 ኃጢአት ገባ። ይህ ህብረት ተበላሸ። ዲቫይን ሂውመን ኮሚዩኒየኑ ፌል አደረገ ይመስላል። የእግዚአብሔር ፍለጋ የእግዚአብሔር ፍላጎት ፌል አደረገ። ተወው እግዚአብሔር አልተወውም። እንደ ትንሽ ሳይንቲስቶች ላይ ለምሳሌ እነ ኖህን እነ ሄኖክን እና አቤልን ዘለናቸው እስኪ አብርሃም ጋር ነው። አብርሃም መሠዊያን ሰራ፣ የእግዚአብሔርን ስም እንደገና ዲቫይን ሂውማን ኮሚኒኬሽን ከከለዳውያን አውጥቶ ወዳጄ ብሎ
ያደረጉትን አይቶ ይህንን አንድ ሰው እንደገና አውጥቶ ከሕዝብ ሁሉ ጋር የሚያደርገውን ጥልቅ ህብረት ናፍቆ አብርሃም እንደገና ወደ ራሱ አስጠጋው። ወዳጅ አደረገው፣ ጓደኛ አደረገው። የሚፈልገውን እንደገና አገኘ። ያንን ህብረት አገኘ። ለሰው የሰጠውን ቦታ ለሰው የሰጠውን ባሉ እንደገና በአብርሃም በኩል ኢንቪዥናል አብርሃም እንደ ኤደን ገነቷ ቴምፕል ጋር ዝም ብላ ስፍራ የምትመስል ግን ሰው ከእግዚአብሔር ጋር ህብረት ያደረገባት ቸርች የምትመስል አብርሃም ሰው ያዘ። እግዚአብሔር ስጣ፣ የእግዚአብሔር ፍላጎት ረካ፣ ተደሰተ። ወዳጅ አብርሃም የምቀረበው ድንኳን ታስታውሳላችሁ? የሙሴ ድንኳን ያመልከኝ ዘንድ ያገለግለኝ ዘንድ አብሮ ህብረት ያደርግ ዘንድ የስሜ መጠሪያ የሆን ዘንድ አሻራዬን አሳርፍበት ዘንድ በአሕዛብ ሁሉ ይታወቅበት ዘንድ ሕዝቤን ልቀቅ ብሎ ከግብፅ ካወጣው በኋላ በሕዝቡ መካከል እግዚአብሔር አለ። በማደሪያው ድንኳን ምን ያህል እንደወደደ ታውቃላችሁ? መጽሐፍ 38 ምዕራፍ 25 ላይ በተራራው እንዳሳየው ማስተር ፕላን ብሉፕሪንቱ ሳይቀር እግዚአብሔር ለሙሴ ሰጠው። እንዲህ ያለ ቴምፕል፣ እንዲህ ያለ ድንኳን የምፈልገው በሕዝቡ መካከል አድራለሁ። አባታቸው ልጆች ይሆናሉ፣ አምላካቸው ሕዝቦች ይሆናሉ፣ ስሜ በእነሱ ይጠራል። ከዛ የሙሴ ድንኳን የእግዚአብሔር የክብር ደመና ሞሉ። ሙሴ ራሱ ወደ ድንኳኑ መጠጋት እስኪቸገር የእግዚአብሔር የክብር ደመና የሙሴ ድንኳን ያቺ ድንኳን እግዚአብሔር ወደደው፣ ፈለገው። በመካከላቸው ማለት ነው። ከሕዝቡ ጋር ህብረት ማለት ነው። እግዚአብሔር ከእኛ ጋር ህብረት ማለት ነው። ስንጣ ስንጸል በህብረት ሆነን ከእግዚአብሔር ጋር ስንሆን ፌሎሺፕ ስናደርግ ታላቁ የእግዚአብሔር ናፍቆት፣ ታላቁ የእግዚአብሔር ፍላጎት ከእግዚአብሔር ጋር በህብረት የምናደርገው ግንኙነት ማለት ተራ ነገር፣ ትንሽ ነገር፣ ሌላ ትልቅ ነገር ያለ እንዳይመስላል። ሌላ በጣም ብዙ ትልቅ አክቲቪቲ አለ። እግዚአብሔር የሚፈልገው ጥልቅ የሆነ ኮሚዩኒየን፣ ጥልቅ የሆነ ፌሎሺፕ። ያቺ እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ላይ በምድረ በዳ ድንኳን ነበረች ይላል። ሙሴ ድንኳን ዝም ብላ ተራ በሸራ የተወጠረች ሐምራዊ ግምጃ፣ መሎጊያዎቹ፣ ታቦቱ፣ መታጠቢያ ሰኑ፣ የአሮን በትር፣ ሰባቱ የወርቅ መቅረዞች፣ ቅድስት አደባባይ፣ ቅድስተ ቅዱሳን እንደው ዝም ብሎ ተራ አይደለም። የእግዚአብሔር ናፍቆት፣ የእግዚአብሔር ፍላጎት፣ ሕዝብ የማግኘት ከሕዝቡ ጋር ፌሎሺፕ የማድረግ ሕይወቱን የማካፈል ስሙ የሚጠራበት የራሱ መገለጫ የሆነው ዝማ። በዚህ ሕዝብ በኩል ደግሞ ዓለም ነው። እንደዛ ባይሆን ኖሮ በምርኮ ወደ ባቢሎን ሲሄዱ አብሮ አይሰደድም ነበር። ከነ ዳንኤል ጋር አብሮ ተሰደደ። ከነ ሲድራቅ ሚሳቅ አብደናጎ ጋር አብሮ ድንቅና ተአምራት እያደረገ ከሕዝቡ ጋር አብሮ ነበር። በኃጢአታቸው ምክንያት እንኳን ያ ሁሉ ነገር ሀብት ሲያደርግ እግዚአብሔር ግን ያንን ፕላን ሳይተው ኪዳኑን ሳያፈርስ እነሱ ሲተውት እንኳን ሳይተዋቸው አሁንም ከሰው ጋር አሁንም ከሕዝቡ ጋር አብሮ መሆን ማረጋገጫዎችን እናያለን። በበዓል ምድር ሳይቀር ዳዊት እንደ ልቤ የተባለ የእግዚአብሔርን የልብ ትርታ የሚያውቅ ብዙ ጠላቶቹን ድል ነሳ። እግዚአብሔር ኃይል ሰጠው። እግዚአብሔር መፈራት ሰጠው። the golden age of Israel የሚባለው የዳዊት ዘመን ወርቃማው የእስራኤል ዘመን። ግን አንድ ቀን ይህ ደግ የተባለው ነቢይ ዳዊት ደስተኛ ነው። ምንድን ነው? እግዚአብሔር የሚፈልገው ነገር አለ። እግዚአብሔር ናፍቆት አለ። እሱን አላሳካሁም። መቅደስ በሕዝቡ መካከል የሚያድርበት ስሙ የሚጠራበት ቅድም የተነበበው የወንጌል ሁለተኛ ዜና ምዕራፍ 7 መንግስት ሰለሞን ሰራለት። ልጄ ሰለሞን ሆይ ተጠንቀቅ፣ በጥንቃቄ እግዚአብሔር ቤት ነው። ለምን? God's ultimate will, God's ultimate desire, divine human communication። ልክ ሰለሞን
መቅደሱ ሰርቶ ከጨረሰ በኋላ የዜና ሰባት ቅዱሳን ነው የሰለሞን ቤተ መቅደስ ልክ እንደማለት እንኳን እንደ ሙሴ የእግዚአብሔር ክብር ሞልቶት ነበርና ካህናቱ እርስ በርስ መታየታቸው እግዚአብሔር ተደሰተ። እንደውም መቅደሱ የተሰራባት በይሁዳ አውራጃ ዋና ከተማ የሆነችው ኢየሩሳሌም ነው። መቅደሱ ብቻ አይደለም ቅዱስ ስፍራ ኢየሩሳሌም ራሱ ከዚህ መቅደስ የተነሳ ለኔ ቅድስት ከተማ ናት። ቅድስቲቱ ኢየሩሳሌም ናት። የዳዊት ከተማ ናት። የልቤን ናፍቆት የሚያውቀው የዳዊት ከተማ ከህዝቡ ጋር አብሮ ማለት ፈቃዱን ማግኘት ህይወቱን መስጠት ጸጋዎችን አቅም በአሁኑ ሰዓት ላይ ህዝብ ተሰሎ ራሱ ማሳይ ለሰው ያለው ፍቅር ለእኛ ያለው ፍቅር ከእሱ ጋር በፊትና ያለው ፍላጎት life. That's our calling. That's God's desire. ናቡከደነጾር በሶስት ዙር በካርቦ አጓጉዞ መቅደሱን አፍርሶ ወደ ባቢሎን በምርኮ ሲወስዳቸው ኢየሩሳሌም ውድማ ስትሆን መቅደሱ ሲፈርስ እነ ኤርምያስ ሲያዝኑ ወደ ጌት ወደ አስቀሎና ወደ አቃሮን ወደ አሽዶድ ወደ አዛጦን ሲሰደዱ በትንትኑ ሲወጣ የቀበሮ ጉድጓድ ስትሆን ማቴዎስ ወንጌል ሲጽፍ የትውልዶችን ሐረግ ሲደረድር 14ቱን ትውልድ በምን ፊርማታ እንደከፈሉ ታስታውሳለህ? በዳዊትና በምርኮ ምርኮ የእስራኤል ታሪክ ጠባሳው ነው ቀጠለ። ለምን? መቅደሱ የፈረሰ የእግዚአብሔር መገኘት ከህዝቡ ጋር ያለው ግንኙነት ልክ እንደ ዘፍጥረት 3 የተቋረጠበት ያ ጥቁር ቀን የባቢሎን ምርኮ ታሪካችሁ ትልቁ ጠባሳ የሁሉም ናፍቆት በባቢሎን ወንዞች ማዶ ሳለን ተመላሾቹ ከምርኮ ተመላሾቹ መጥተው እንኳን እንደገና ያንን ሪስታብሊሽ ማድረግ እንደገና ቴምፕሉን ለመስራት እነ ሐጌ እነ ዘካርያስ እነ ዘሩባቤል እነ ሰብላሳ ሞከሩ፣ ቅጥሩን ሞከሩ፣ ቴምፕሉን ሞከሩ፣ ህጉን እዝራ እንደ 6 ሰዓት እግሩ ሳይንቀጠቀጥ ህዝቡ አንብቦ እንደገና የእግዚአብሔር ክብር እንዲመጣ እና ሐጌ እነ ዘካርያስ ይሄንን ቤት እንደገና አከብረዋለሁ፣ ተቀደሙ የሚመጥ ክብር እገልጥበታለሁ፣ የእግዚአብሔር ናፍቆት ይመለሳል፣ ከህዝቡ ጋር እንደገና ፈቃዱን የሚገልጥበት መንፈሱን የሚያፈስበት ያ ተናፋቂ አለቅሶ የቀድሞ መቅደስ የፈረሰበት ቦታ ላይ ለምን ገባችሁ? የእግዚአብሔር ፍላጎት ገባችሁ። ህብረት በጋራ ሆኖ ስሙን መጥራት ይሄ የእግዚአብሔር ማንነት ይሄ ነው ራሱ የእግዚአብሔር ሙባሪ ፋርስና ሜዶኖች ነፃ ለቀዋቸው እዛ ሞክሩ። እንደገና የግሪክ መንግስት መጣ። ኤጲፋኒዮስ አንቲዮክስ አራተኛ ታላቁ እስክንድር ያን አካባቢ አተረማመሱት። መቃብያን የሚባሉ ቤተሰቦች የጎሬላ ዋር ጀመሩ። ትንሽ ተሳካላቸው። ምን ሲባል 400 ዓመት ምናልባት አካባቢ ወደ 600 ዓመት በጣም የሚያሳዝን በጣም የሚሰብር ታሪክ ካለፈ በኋላ አንድ በተራታዎቹ ገደማ ያለ አይሁዳዊ ጎልማሳ ከዕለታት አንድ ቀን ሄሮድስ እስራኤላውያን ለመግዛት ለመደለል ብሎ የሰለሞን ቤተ መቅደስ የፈረሰውን 42 ዓመት አድሶታል። እዛ አካባቢ ተጋብሎ ያልተጠበቀ ከተናገረ ፈሪሳውያን ሰዱቃውያን ጸሐፍት ባሉበት ይሄ አይሁዳዊ ጎልማሳ ይህንን ቤተ መቅደስ አፍርሱት፣ በሶስተኛው ቀን አስነሳዋለሁ። ምንድነው በደካማ ጎናችን የሚመጣው? ለምን ስለ መቅደስ ነው የሆነው? ስለ ኤደን ገነት ለምንድን ነው የሚያወራው? ስለ አብርሃም መሰዊያ ለምንድን ነው የሚያወራው? ስለ ሙሴ ድንኳን ለምንድን ነው የሚያወራው? ስለ ሰለሞን መቅደስ ለምንድን ነው የሚያወራው? እግዚአብሔር ይህን ነገር እንዳልተውና ድንቅ ወደ ሆነው እንደገና ፕላኑ ከሰው ልጆች ጋር ወዳለው ህብረት ውህደት እግዚአብሔር እንደገና መገለጥ እያሳደገው ነው። ራሱ ምዕራፍ 18 እና 19 ላይ ዮሐንስ በቅንነት በሚመስል መልኩ ይህንን ግን ስለ ራሱ መቅደስ ተናገረ። ምንድን የራሱ መቅደስ? ለካ አሁን የሚፈርስ መቅደስ አይደለም።
ለካ አሁን የአትክልት ስፍራ አይደለም። ለካ አሁን የሚወጠር ድንኳን ሸራ አይደለም። ራሱ የእግዚአብሔር ልጅ ወልድ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰውን ከእግዚአብሔር ጋር የሚያስታርቅ መስዋዕት አቅራቢው መስዋዕቱ እሱ ሆኖ መቅደስ ሆኖ የእግዚአብሔር መቅደስ ሆኖ ይስራስ በመስቀል ላይ መስዋዕቱን አፍስሶ ደሙን አፍስሶ አጽናፈ ዓለሙ ሁሉ በዚህ አምልኮ ውስጥ በዚህ ተሳትፎ እንዲያደርግ በዚህ ህብረት ውስጥ ተሳትፎ እንዲያደርግ የሚችልበት መንገድ ከፈተ። እኔ መንገድ ነኝ። ሃሌሉያ አሜን። ለሁሉ ጥሪ የሚቀርብበት ያ የእግዚአብሔር ናፍቆት ያ ታላቁ ከእግዚአብሔር ጋር ህብረት የምናደርግበት መንገድ ተቀረበ በክርስቶስ አሜን። አሳውቃለሁ ኢየሱስ ከተሰቀለ በኋላ አንድ ሌዋዊ እየሮጠ ፀሐይ ጨረቃ ሲጨልሙ ወደ መቅደሱ ሊደበቀው እየሮጠ ወደ መቅደሱ ምን ቢገጥመው ነው መጋረጃው እዛው መቅደሱ ዛጋ ነው። ይሄ መቅደስ ከዚህ በኋላ ውስጥ ወይ ማለት ወደዚያ ትምጣ መጋረጃው ራሱ ቀራንዮ ነው መቅደሱ። አሁን ሰውና እግዚአብሔር የሚታረቁበት ህብረት የሚያደርጉበት አዲስ ኪዳን የሆነበት ሃሌሉያ ፍጥረት ሁሉ የሚፈወስ የሚድንበት ታላቁ ተሰጎ ታላቁ የቤዞች ስራ የሚከናወንበት ክርስቶስ ኢየሱስ ሃሌሉያ አሜን። እግዚአብሔር ፍላጎት የረካበት የመጨረሻውን መገለጥ አሳየበት። እኛ ሁላችን በአንድ አካል የእሱ የሆንበት ታላቅ ሚስጥር በክርስቶስ የተሰራው ይገርም። ፈረሰ ሲባል የደንገነት ላይ ተስፋት ራሱ ስለ ያቺ ድንኳን በአሚናዳብ ቤት ስትንከራተት የነበረችው ላም ላይ የጫኑ ፍልስጤሞች ጌት ሲወስዱት አዛጦን ሲወስዱት የነበረ የሰለሞን ቤተ መቅደስ ፈረሰ። ሞንዘን ወንድስ ዘይት ወልድ የሚባለው ያን ነገር አፈራርሶት ባለው ሲሉ ልብ ሲሰጥ በማይናወጥ መሰረት አሜን ሃሌሉያ አሜን ሊፈርስ በማይችል ራሱ እግዚአብሔር ቃል ዘላለማዊ ቃል ሥጋ ሆነ። የእግዚአብሔር መቅደስ ሊበላሽ የማይችል ሊቋረጥ የማይችል ሊጠፋ የማይችል ፍጹም አስተማማኝ ግንኙነትና ህብረት ከእግዚአብሔር ጋር እንዲኖረን እንኳን ክርስቲያን ሆነ እንኳን ጌታ አወቀ እንኳን ዳን እንኳን እዚህ ህብረት ውስጥ ገባ አሜን። የማይናወጥ መሰረት የማይለወጥ ዮሐንስ በቅድም እንደዛ ለራሱ መቅደስ ተናገረ። ለካ መቅደሱ ባይሆን ቀይሮ መጣ። አሁን ህንፃ ላይ አሁን ድንኳን አሁን የአትክልት ስፍራ ላይ አሁን የአብርሃም መሠዊያ ላይ ከዛ ጳውሎስ ኢየሱስ ካረገ በኋላ መንፈስ ቅዱስ ከወረደ በኋላ 2 ዓመት በኋላ ሐዋርያው ጳውሎስ መጥቶ አንደኛ ቆሮንቶስ ምዕራፍ 6:16 ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ ዋለ ደግሞ አሁን ደግሞ የክርስቶስ መቀጠል አለች። ለካ ቤተ ክርስቲያን የቀጠለ ነው። ለካ ክርስቶስ ይሄንን ቴምፕል ኢንላርጅ አድርጎ ኮንቲኒዌሽን ነው የእሱ መቀጠል ሆናል። ደግሞ በጣም ጳውሎስ በጣም ጭልቅ መሆኑ ታውቁ ቤተ መቅደሶች አለ ሮማ አንድ መቅደስ ነበር በኢየሩሳሌም። አሁን ኮርፖሬት ሴፓሬት እያንዳንዳችን በግላችን የሆነ ነገር አይደለም። ግለኝነት እዚያ ጌት ነው ጋር ይስተማል አንድ ቤት አሁን ቤተ መቅደስ እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔር መንፈስ የሚያልፍባችሁ እግዚአብሔር ፈቃዱን የሚገልጽ ኮሚኒኬት የምታደርጉበት መስዋዕትንና መባን ምስጋናውን የምታቀርቡበት እሱ ፈቃዱን ለእናንተ የሚገልጽበት እናንተ የእግዚአብሔር ቤተ መቅደስ ናችሁ። ቤተ ክርስቲያን የእግዚአብሔር ቤተ መቅደስ ናት። አሜን። የእኛ ህብረት ማለት የእግዚአብሔር መገለጫ የእግዚአብሔር ፍላጎት የእግዚአብሔር ፕላን ነው። ራሱ ለእኛ የሚገልጽበት ሌላው ዓለም ደግሞ የእሱ መልዕክት የምናደርስበት የእሱ ወኪሎች ባይሰርጀንቶች ነው ሆነበት አንዱን መንፈስ ጠጥተን በአንድ አካል ውስጥ የተሳሰርንበት ዩኒፋይድ የሆነ ቴምፕል ነው። አሜን ሃሌሉያ አሜን። በጣም የሚገርመኝ ነገር
ጀምሮ በፊልጶስ ቂሳሪያ ኢየሱስ ትንሽ ወደ መከራው እየተጠጋ ለስደቱ ወደ የሚሰቀልበት ታይም እየተቃረበ እና ፊልጶስ ቂሳሪያ ላይ ሐዋርያት ተሰብስቦ የሰው ልጅ ሰዎች ማን ይሉታል አላቸው። ሐሜት የሚመስል ነገር ሰዎች ስለ ሰው ምን ይላሉ ማለት በቃ ምንም ሪስክ የለውም። አገሬ ይለዋል፣ ኤልያስ ይለዋል፣ ኤርምያስ ይለዋል፣ ከነቢያት አንዱ ይላል ሲሉ የሚውሉ አለ መጥምቁ ማቴዎስ ውስጥ የነበረ ሰው እና ነፃነት ነበራቸው ብዙ ነገር ለማለት ግን ቀጣዩ ጥያቄ ግን በዝምታ የሚሆነ ነገር እናንተ ማን ትሉኛላችሁ? እናንተ እኔ ማን ትሉኛላችሁ? the very identity of Christ እየተጠየቁ እኔ ማን ነኝ? አውቃችሁኛል? ታርታችሁኛል? የኔ ማንነት ምንድን ነው? እኔ ማን ነኝ? ኢቨን ሚሽን የመጣሁበት ሚሽን ምንድን ነው? ጴጥሮስ ችኩሩ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። ይሄማ ሰማያዊ መገለጥ ደምና ስጋ አይደለም፣ የእግዚአብሔር መገለጥ ከኢየሱስ ነው የሚጥሩ በዚህች ዓለት ላይ ቤተ ክርስቲያንን ታለው ስለ ኢየሱስ ማለት አልነበረም ሲሆን my church I will build my church ኢየሱስ ውስጥ አሁን ቤተክርስቲያን ያለችው በዚህ መገለጥ ላይ በዚህ ብርሃን ላይ በዚህ ማንነት ላይ መስያዊ መገለጥ ላይ እግዚአብሔር ልጅ መገለጥ ላይ የእግዚአብሔር ሚሽን ኢንስትራክሽን ሚሽን ስቴትመንት ኦኬ በርቶላችሁ ለመገና እንግዲያውስ ይህ ነው የቤተክርስቲያን መገለጫ፣ ይህ ነው የቤተክርስቲያን ማንነት ማይ ቸርች። ታላቁ ሐዋርያ ጴጥሮስ ጋር የኮንቨርሴሽን በቤተክርስቲያን መገንባት ተናግሯል። ሌላኛው ሐዋርያ ሥራ 9 ምን ወደ አዲስ ኪዳን ግማሽ ጻፈ። ሐዋርያው ጳውሎስ በደማስቆ ጎዳና ታላቅ ብርሃን በርቶለት ማቴዎስ ምዕራፍ 16 ላይ ኢየሱስ ነው እኔ ማን ነኝ? ሐዋርያ ሥራ ምዕራፍ 9 ጳውሎስ ላይ ጌታ ሆይ አንተ ማን ነህ? ጥያቄው ሌላ። ጳውሎስ ማን ነህ? ጥያቄ አቀረበ። ማቴዎስ ምዕራፍ 16 ላይ እኔ ማን ነኝ ነው ኢየሱስ ራሱ። የሚገርማችሁ ነገር መልሱ ሁለቱ ቦታ አለ። ሐዋርያ ሥራ ምዕራፍ 9 ላይ ለጳውሎስ አንተ ማን ነህ? ጳውሎስ ሲጠይቀው ኢየሱስ እኔ ማለት ከማርያም ተወልጄ ስጋን ትብዬ ከዛ ተሰቅዬ ከዛ ተመከራ ትብዬ በቃ በጲላጦስ ወስዶ እንደዚያ አድርጎኝ ከዛ ደግሞ ሞቼ አድርጌ ብዙ ሰጥ ምንድን ነው በዚህ ቅጥራዊ ሰዓት ላይ ኢየሱስ ይሄን ታላቅ ሐዋርያ ለትልቅ ዓላማ የፈለገውን ሐዋርያ 13 መጽሐፍት የአዲስ ኪዳን ግማሽ የሚጽፈው 4 ታላላቅ የሚሽን ጉዞ የሚጓዘው እስከ ስፔን ድረስ የሚሄደው ዛሬ ሚሊየንስ ኮሜንታሪ የሚጻፍበት ሮሜን የሚጽፍ ሰው የሪፎርሜሽን ምን ማለት ነው እንኳን ብርሃን ያመጣ ንቃልብን እንኳን አይናችን የገለጠ ያ ሮሜን የሚጽፈው ሐዋርያ ኢየሱስ መንገድ ላይ አሉ እንዴት አሉ ወንጌል ይመስክር እኔ ሞመንት እንዴት አሉ ወንጌል ይመስክር ጳውሎስ ያውቀው ነገር ምንድን ነው አንተ ማን ነህ? እኔ የምታሳድደኝ የናዝሬቱ ግራ የገባው ነገር እኮ ነው። ካሳው ምንድን ነው ማንን ነው ያሳድዱካል? እያሳድዱ ያሉት ቤተክርስቲያን ሲጋር ኢየሱስ እኔ ነው የምታሳድደኝ ያለ እኔ ማሳድደው ቤተክርስቲያን ሲጋር ደግሞ እኔ ነው የምታሳድደኝ ምን ያህል ቢወዳት ነው እኔ ነው ሷም ካትማል እኔ ነው ቤተክርስቲያን ማሳድማል እኔ ማሳድ ምን ያህል ጥልቅ ፍቅር ለቤተክርስቲያን ቢኖረው ነው ኤፌሶን ምዕራፍ 5 ቁጥር 22 ክርስቶስ ደግሞ ቤተክርስቲያንን እንደወደዳት አሳሳላችሁ ባልና ሲስመክ ክርስቶስ ላቭ ዘ ቸርች ክርስቶስ እንደወደዳት ጥልቅ የሆነ የቤተክርስቲያን ፍቅር ከክርስቶስ ልብ ውስጥ ገና የመጀመሪያው ወንጌል የሰሙት ለቤተክርስቲያን ጳውሎስ ብቻ የተጠቀመው ሌሎች ሐዋርያት
ሌሎች ጸሐፊዎች ያልተጠቀሙት አንድ ቃል ስለ ቤተክርስቲያን ጳውሎስ ተናገረ። የክርስቶስ አካል እችማ አካሉ ናት። ሌላ ምንም ብትሆን የእሱ ሙላቱን አካሉ ናት። የክርስቶስ አካል ናት። እሱ ራስ ነው። በቃ እሱ ራስ ነው። አካሉን የሚመግብ የሚንከባከብ ኖሪሽን ቼሪሽ የሚያደርግ የአካሉ ክፍል ናት። ይነጥላት አልቻለም። ይሄ ነው ጥልቅ ህብረት፣ ይሄ ነው ጥልቅ ውህደት፣ ይሄ ነው ክርስቶስ ለቤተክርስቲያን ያለው ፍቅር፣ ይሄ ነው ክርስቶስ ለእያንዳንዳችን ያለው ፍቅር፣ ለህብረታችን ያለው መነጽር እይታ ነው። በሁለቱም ታላላቅ ሐዋርያት ዘንድ ኢየሱስ ያደረገው ኮንቨርሴሽን ሊጠናቀቀው ስለ ቤተክርስቲያን መገለጥ ጴጥሮስ ላይ ማይ ቸርች ብሏል። ጳውሎስ ላይ ሚ ጭራሽ ፕሮናውን ይቅል አይ ዊል ቢልድ ማይ ቸርች የምታሳድግ እኔ ነኝ። ሚ የሚለው ነው ብታይ በማይና በሚ መካከል ምን የተፈጠረ ይችላል? ሞቱን ካፈሰሰ ከሞተላት ደሙን ካፈሰሰላት መንፈሱን ከሰጠ በትንሣኤው አዲስን ሕይወት ካመጣል አለመጥፋትን ሕይወትን ካቀበላት በኋላ ይህች ቤተክርስቲያን አካል ከሆነች በኋላ የእሱ መገለጥ ከሆነች በኋላ ያ የሄደኑ ፕሮጀክት፣ ያ የአብርሃም መሠዊያ ፕሮጀክት፣ ያ የሙሴ ድንኳን፣ የሰለሞን መቅደስ ፕሮጀክት በከፍተኛ ደረጃ ያ ዲቫይን ሂውማን ሪሌሽን፣ ያ እግዚአብሔር ማንነት የሆነው ህብረት በላቀ ሁኔታ በክርስቶስና በቤተክርስቲያን በኩል እውን ሊሆን ቻለ። ሃሌሉያ! ተቆራኘን ከክርስቶስ ጋር ተዋሃድን፣ ተሳሰርን፣ በመንፈሱ ተጣበቅን፣ እርስ በርሳችን በአንድ አካል ውስጥ ከክርስቶስ ጋር ክርስቶስ ራሱ የሚሳተፍበት ህብረት ጋር እሱ ራስኛ አካል ብልቶች ሆነን አንዱን መንፈስ ጠጥተን በመተሳሰር ያ የእግዚአብሔርና የሰው ህብረት በሚደንቅ ሌቭል ሪያላይዝ ሆነ። ጳውሎስ በጣም የሚገረምበት ነገር አንድ ቦታ ላይ ምዕራፍ ቁጥር 15 ላይ አንድ አዲስ ሰው ይላል ቤተክርስቲያን ከሁለታቸው አንድን አዲስ ሰው ይፈጥር ዘንድ የጥልን ግድግዳ አፍርሶ በሞት አስወግዶ ከሁለታቸው አሕዛብ አይሁድ ባሬ ከሁለታቸው ዋን ኒውማን አንድ አዲስ ቤተክርስቲያንን እንደ አንድ ሰው አይደለም በክርስቶስ እንደተሰበሰቡ አንዱን መንፈስ ጠጥተው እንደተሳሰሩ ህብረት እንደሚያደርጉ እግዚአብሔር እውቅና የሰጠው እግዚአብሔር ራሱ የሚገልጥበት መንፈሱን የሚሰጥበት እግዚአብሔር የሚባርከው ጸጋዎቹ ሁሉ ብዙ ልዩ ልዩ ጸጋ አሁን በቤተክርስቲያን በኩል ለአለቆችና ስልጣናት ትታይና ትታወቅ ዘንድ ይላል። ብዙ ልዩ ልዩ የእግዚአብሔር ጸጋ በቤተክርስቲያን ውስጥ እንዲፈስ እግዚአብሔር እውቅና የሰጠው ህብረት የክርስቶስ ህብረት የቤተክርስቲያን ህብረት የእኛ ህብረት ባለ መገለጥ ይሄ ነው እግዚአብሔርኛ የሳብ ቀራ መንገድ እንዴት ነው የሚጠናቀቀው? በመልኩ ያቀ ይሄ መጀመሪያው ውጤት የእግዚአብሔር ዘላለማዊ ውጤት በጣም ወደ ሞዶክል የጥሩ አላስለቻችሁ ከአምስት ደቂቃ በላይ ነው። ማቴዎስ ዮሐንስ ላይ ምዕራፍ 21 እንዴት ነው እግዚአብሔር ይሄን ሊዘጋው ይችላል? ይሄን ህብረት እኔ ዘግሬት ኳስት ነው ጋድስ ኳስት ነው ታላቁ የእግዚአብሔር ፍለጋ እንዴት ነው ያጠናቅቀው የፈለገው? ራዕይ ምዕራፍ 21 አዲስ ሰማይ አዲስ ምድር ላይ ተኛው ሰማይ ተኛው ምድር አልፏል። ባህር ወደ ኪየን ክፉ ነገር ሁሉ ቅድስቲቱ ከተማ ይህ ቃል ራሱ ምንድን ነው የሚያስታውሰው? የኢየሩሳሌም መቅደስ እኮ ነው። ኢየሩሳሌም ምዕራፍ 21 ቅድስቲቱ ከተማ አቤት የእግዚአብሔር ፍለጋ አቤት እግዚአብሔር ነው። ቅድስቲቱ ከተማ አዲሲቱ ኢየሩሳሌም የእግዚአብሔር ማደሪያ የነበረችው እግዚአብሔር ሕልውናውን የገለጠባት እንደ ልብ የተባለው ዳዊት ልጁ ሰለሞን ክብሩን የገለጠበት ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባህሏ እንደተሸለመች ሙሽራ ጳውሎስ በቆሮንቶስ ምዕራፍ 11 ላይ አጭቻችኋለሁ ሙሽራው ይህች ሙሽራ ተዘጋጅታ እድፈት የፊት መጨማደዷ
በጸጋዎች በአቅርቦቶች ሁሉ በመንፈስ ቅዱስ ሥራ ሁሉ እስትረሳችን ባለ በመተናነጻችን ሁሉ ያ ድፈትና የፊት መጨማደድ ያ ጠባሳው ተሽሮ እንደ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ ሃሌሉያ! የቤተ ክርስቲያን መጠናቀቅ የኛ መጠናቀቅ በእግዚአብሔር ሕልውና ውስጥ መሆን ይህች አዲስቱ ኢየሩሳሌም የቤተ ክርስቲያን መጠናቀቅ ነው። ቤተ ክርስቲያን ስትጠናቀቅ እኛ ሁላችን ስንጨርስ እግዚአብሔር በመጨረሻ ክፉን ሁሉ አስወግዶ ከታች 7 ነገሮች አሉ። የለም ይላል። ለምሳሌ ሐዘን ቢሆን ጩኸት ቢሆን ስቃይ ቢሆን ቁጥር 4 የቀደመው ሥርዓት አልፏልና ሐዘን የለም፣ እንባ የለም፣ ጩኸት የለም። ክፉን ሁሉ አስወግዶ ለአንዴና ለመጨረሻ ጊዜ ክፉን ሁሉ ጠራርጎ አስወግዶ ፍጹም በሆነ በእሱ ሕልውና እግዚአብሔር ብቻ ሕልውናውን በሚገልጽበት በሚገኝበት በዛ ታላቅ ስፍራ አዲስቱ ኢየሩሳሌም ቅድስቲቱ ከተማ የእግዚአብሔር ሙሽራ የተሸለመች ሙሽራ ሁነን እንጠናቀቃለን። የሚጠብቀን ክብር የተሸለመች ሙሽራ ነው። ሃሌሉያ ሃሌሉያ አሜን አሜን። ከዛ ቁጥር 3 ላይ በጣም የሚገርም የዘጸአት የዘሌዋውያን ጥቅስ እንደገና ተመልሶ ይመጣል። ምን ይላል? እነሆ እግዚአብሔር ድንኳን በሰዎች መካከል ቁጥር 3 ድንኳን መጣ። እንደገና የሙሴ ድንኳን ሀሳብ መጣ። ለካ ያ ዲዛይን ፐርፔቹዋል ኢተርናል አሁንም የእግዚአብሔር ፍላጎቱ ላይ ያቺ ጥንት ውጥኗ ላይ ያለች በዛች በአትክልት ስፍራዋ ላይ የተጀመረው ጉዞ ነው ያለው። ምን ይላል? የእግዚአብሔር ድንኳን በሰዎች መካከል ነው። በሰዎች መካከል መሆን፣ በእኛ መካከል ማደር፣ ስሙን እንድንጠራው እሱ ፈቃዱን እንዲገልጥልን ጸጋዎቹን እንዲሰጠን አብረን ህብረት እንድናረግ እውነተኛ ሱታፌ ተሳትፎ ፓርቲሲፔሽን እንዲኖር ነው ይደረግላል። ምንኛ ቢወደን ነው ክርስትና ምን አይነት ጣፋጭ ነገር ነው! መንፈሳዊ ህብረት፣ መንፈሳዊ ህይወት እግዚአብሔር ጋር ያለን ግንኙነት ምን አይነት ልዩ ጥሪ ነው! እኔ ከዚህ የሚበልጥ ህይወት፣ ከዚህ የሚበልጥ ተግባር፣ ከዚህ የሚበልጥ ፍላጎት በዚህ ምድር ላይ እስከ ሽበት ከሽምግልና ይህንን ህብረት ይህንን ህይወት እያጣጣሙ እንጆይ እያደረጉ መኖርን የሚስተካከል የሚበልጥ ነገር የለም። ሀብት፣ ብልጽግና፣ ስኬት፣ መውጣት መውረድ ሌላ ነገር ነው። ይሄ ዲቫይን ዲዛይን ሃሌሉያ አሜን። ጋድስ ፍላጎት አሜን። ከዛ እንደዚህ ነው። እነሆ የእግዚአብሔር ድንኳን በሰዎች መካከል ከዛስ ከእነርሱም ጋር ያለ ማደሪያው ድንኳን አሁን ከእነርሱም ጋር ያለ ከዛስ እነርሱም ህዝቡ ይሆናል። ራይት መጽሐፍ እኮ በቃ ለቀኝ ዘገብ እግዚአብሔር እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። የእውነት በሁሉ ላይ ጌታ ሆኖ ክፉን ሁሉ አስወግዶ የህልውናው መናገሻ አዲስ ኢየሩሳሌም የእግዚአብሔር መገኘት ሙላት ክፉ ሁሉ ለአንዴና ለመጨረሻ ጊዜ የተወገደባት ጭንቀት፣ ሐዘን፣ ፍርሃት፣ ሞት፣ የልብ ስብራት፣ ጩኸት በሌለበት የእግዚአብሔር የህልውናው ሄድኳርተር ሃሌሉያ ህይወት ብቻ የሚፈስበት ራይብራፍ ታውለት በጣም ወደው በአደባባዩ በአደባባዩ መካከል ከእግዚአብሔርና ከበጉ ዙፋን የሚወጣው እንደ ብሬሌ የሚያንጸባርቀውን የህይወት ውሃ ወንዝ አሳየኝ። የምንረካበትን የህይወት ሙላት ሃሌሉያ 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 አሜን። ንጸልይ ሃሌሉያ አሜን ሃሌሉያ አሜን። ምን አይነት ጥሪ ነው! ሃሌሉያ ምን አይነት ህይወት ነው! ሃሌሉያ ክብር ለአንተ ይሁን። ኦ ሃሌሉያ ክብር ለአንተ ይሁን። ምስጋና ሁሉ ለአንተ ይሁን። ስግደት ሁሉ ለአንተ ይሁን። ሃሌሉያ ድንቅ
እቅድህን እናመሰግንሃለን። ያካተትከን ስለሳብከን እናመሰግንሃለን። ወደ ፍቅርህ ስላመጣህን እናመሰግንሃለን። ስምህን እንድንጠራ ስለረዳህን እናመሰግንሃለን። ስለዚህ ህብረት እናመሰግንሃለን። አሁን በእያንዳንዳችን ህብረት ስለሚገለጠው ስለ ታላቁ ህብረት፣ ስለ ታላቁ ሙላት ሃሌሉያ አንተ እውቅና ስለሰጠኸው ህብረት ስምህ ስለሚጠራበት በልጅ ስለመሰረትከው ስለ ዘላለማዊ ስለማይናወጠው በምርኮ ስለማይወሰደው በደም ስለተመሰረተው በመንፈስህ ኦሪሽን ቼንጅ ስለምታረገው ስለዚህ ህብረት እናመሰግናለን። ለድነታችን እናመሰግናለን። በአካል ውስጥ እርስ በርሳችን ስላያዝን እናመሰግናለን። ስለዚህ ቤተክርስቲያን እግዚአብሔር እናመሰግናለን። ለወንድሞች አባቶች እናቶች እናመሰግናለን። ለህብረታችን እናመሰግናለን። ክብር ላንተ ይሁን። ደግሞ ይህን ነገር ይበልጥ እውቅና እግዚአብሔር እንዲሰጥ ቫልዩ እንድናረግ አንደርስታንድ እንድናረግ መረዳትን እንድንሰጠን እግዚአብሔር እንድናከብረው ዋጋ እንድንሰጠው የህይወታችን ሁለንተና እንድናደርገው አንተ የፈለግከውን እንድንፈልግ እግዚአብሔር ሆይ አንተ ልትሰራው ልትፈጥረው ልትገነባው ልታጸናው ልታጠናቅቀው የወደድከው ታላቁ እቅድህን ፍላጎትህን ያንን ዳና ያንን ኮቴ መከተል እንድንችል ያንን እግዚአብሔር ሆይ ያንን ፋና እግዚአብሔር ሆይ ማየት መጓዝ መከተል አጥብቀን የሙጥኝ ማለት እንድንችል በማዕበል እንኳ ብናልፍ በፈተና እንኳ ብናልፍ እግዚአብሔር ሆይ ወንድሞቼና ተሳፋሩ በተለያየ መንገድ እንኳ ቢያልፍ በብዙ ቻሌንጆች እንኳን ቤተክርስቲያን ብታልፍ ነገር ግን ክቡር ጥሪ እንዲያጸናቸው ሃሌሉያ ነገር ግን ክቡር ያንተ ፍላጎት አንከር ሊሆናቸው ክብር ላንተ ይሁን። በህብረታቸው ብዙዎች እንዲማርኩ በመተሳሰባቸው እግዚአብሔር ሆይ ለብዙዎች መድኃኒት እንዲሆኑ ዛሬ እግዚአብሔር